አምላካችን መድኃኒታችን እግዚአብሔር በፍጥረቱ አንደበት ስሙ የተመሰገነ ይሁን። አትለይምና ማምላክ ወላዲት አምላክ ድንግል ማርያም አምላክ መጠን ስሙ የተመሰገነ ይሁን። ቅዱሳን ጻድቃን ሰማዕታት ቅድስት ቤተ ክርስቲያን ቅዱስ መስቀሉ አምላክ ባከበራቸው መጠን ክብራቸው ይድረሳቸው። እንኳን አደረሳችሁ። ዛሬ በቅድስት ቤተ ክርስቲያን በሰንበት ላይ ደብረ ዘይት እንዲሉ እጅግ ብዙ በዓላት ተደራርበው የምናከብርበት ቀን ነው። የበዓላት ሁሉ ቁንጮ የምንለው የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጥንተ ስቅለቱን የምናስብበት ልዩ ዓመታዊ ክብረ በዓላችን ነው። ዮሐንስ ፍቁረ እግዚእ በዚህ ዕለት ይታሰባል። የገዳማውያን አባት ጣዕመ መነኮሳትን ሁሉ ያጣጣመ የሚባል ቅዱስ መቃርስ ዛሬ የዕረፍቱን ክብረ በዓል ቅድስት ቤተ ክርስቲያን ታከብርለታለች። ቅዱሳን አንስት ከጌታ መስቀል ያልተለዩ ዛሬ ዓመታዊ ክብረ በዓላቸውን ቅድስት ቤተ ክርስቲያን ታስባለች። እንዲሁም ታላቁ አባት ቅዱስ ገላውዲዮስ ዛሬም የዕረፍቱን በዓል የምናስብበት ነው። ቅድስት ቤተ ክርስቲያን ስለ 500 ሰማዕት ልጆቿ ዛሬ የምትታሰብ ነች። ስማቸውን ከጠራናቸውም ካልጠራናቸውም ቅዱሳን እግዚአብሔር አምላክ ረድኤተ በረከታቸውን ጣዕመ ፍቅራቸውን ያሳድርብን። ለአጭር ደቂቃ የእግዚአብሔርን ቃል እንነጋገራለን። ለትምህርታችን ርዕስ የምናደርገው እውነተኛይቱ መቅደስ በሚል ርዕስ ይሆናል። ሲበሉ እውነተኛይቱ በሉ መቅደስ። ይህ ለትምህርታችን መግቢያ የምናደርገው ነው። በዋነኝነት ታሪክ ለመዘርዘር ቅዱሳን መጻሕፍትን ለማጣቀስ እንዲያመቸን በሐዋርያት ሥራ ምዕራፍ 24 ምዕራፍ 17 ቁጥር 24 ላይ ያለውን ቃል እንደ መንደርደሪያ የመጽሐፍ ቅዱስ ክፍል አድርገን እንነጋገራለን። እግዚአብሔር ሰው በሰራው ቤት አይኖርም። እግዚአብሔር ሰው በሰራው ቤት አይኖርም። ይህንን ቃል የምናገኘው ቅዱስ ሉቃስ ከጻፈው የሐዋርያትን የሥራቸውን ነገር እውነተኛ ምንጭነቱን ከምንጠጣበት እውነተኛ መጽሐፍት መካከል አንዱ የሆነው በግብረ ሐዋርያት በሐዋርያት ሥራ ነው። ይህንን ቃል የተናገረው ብርሃናት ዓለም የተባለ ቅዱስ ጳውሎስ ነው። አፈ መምህር አፈ በረከት ይሉታል ሊቃውንተ ቤተ ክርስቲያን። በብዙ ስያሜ የሚታወቅ ነው። ይህ ቅዱስ አባት ቅድስት ቤተ ክርስቲያን በሁለት ሕይወቱ ታውቀዋለች። የመጀመሪያ በአይሁድነት እምነት ውስጥ እያለ ኋላም ደግሞ ለክርስትና ከተጠራ በኋላ ባለው አገልግሎቱ ቅድስት ቤተ ክርስቲያን በስፋት ትዘክረዋለች። በአዲስ ኪዳን ከምናገኛቸው 35 መጻሕፍት መካከል 14ቱን መጻሕፍት በመጻፍ የሚታወቅ ነው እና የቅዱስ ጳውሎስ ከሚታወቅባቸው አገልግሎቶች መካከል አንዱና ታላቁ አገልግሎቱ ሐዋርያዊ ጉዞ በማድረግ ይታወቃል። በመጽሐፍ ቅዱስ የተጻፈ 3 አብይ ጉዞዎችን አድርጓል። አራተኛው በመጨረሻው በዕረፍቱ ዘመን ያደረገውን ቅዱስ መጽሐፍ ላይ ተመዝግቦ እናገኘውም ግብረ ሐዋርያት ትርጓሜና ዜና ሐዋርያት ላይ በሰፊው ተጽፎልን እናገኛለን። ታዲያ በመጀመሪያው አገልግሎቱ ካስተማራቸው ቤተክርስቲያኖች ወይም ከመሰረታቸው ቤተክርስቲያኖች መካከል አንዱ በግሪክ በምትገኘው ቤተክርስቲያን ውስጥ ነው። እዚህ በጠቀስነው በሐዋርያት ሥራ ምዕራፍ 17 ከቁጥር 24 ጀምሮ ከፍም ብለን ከቁጥር 19 ጀምሮ ስናነብ አውሶፋጊዮስ ወደምትባል ቦታ ቀረበ። በዛም ቦታ ግሪካውያን 3 አማልክትን ሲያመልኩ ተመለከታቸው። የመጀመሪያው የማይታወቀው አምላክ ብለው ያመልኩ ነበር። ሁለተኛ የፀሐይ አምላክ ብለው ያመልኩ ነበር። ሶስተኛ የጨረቃ አምላክ ብለው ያመልኩ ስለነበረ እነዚህ ሰዎች መስሏቸው ከእነርሱ ጋር ቀረበ። እንዲህም አላቸው፣ የፀሐይ አምላክ ብላችሁ እንደምታመልኩ አይቻለው። እውነት ነው፣ የፀሐይ አምላክ አለ። ፀሐይን ካለመኖር ወደ መኖር ያስገኛት አምላክ አለ። የጨረቃ አምላክ ብላችሁ እንደምታመልኩ አይቻለው። እውነት ነው፣ አለ።
ጨረቃን ካለመኖር ወደ መኖር ያስገኛት ኋላም በጨለማ ላይ እንድትሰለጥን ከፀሐይ የሚያገኘችውን ብርሃን በማታው ክፍል እንድታበራ የፈጠራት አምላክ እንዳለ እናውቃለን አለ። የማይታወቅ አምላክ ብላችሁ የምታመልኩት እንዳለ ሰምቻለሁ። ይህ የማይታወቅ ብላችሁ የምታወቁት አምላክ ግን አሁን ታወቀ። ከድንግል ማርያም ከወላዲት አምላክ ድንግል ማርያም በእቱም ድንግልና ተወልዶ 30 ዘመንን በሆነው ጊዜ ሐዋርያትን መርጦ ዓለም ላይ ሁሉ ሲያስተምር ቆይቶ በመልዕልተ መስቀል ተሰቅሎ ኋላም ሞትን ድል አድርጎ በ3ኛው ቀን ተነስቶ በ40ኛው ቀን ደግሞ እንዳረገ በ10ኛው ቀን መንፈስ ቅዱስን ልኮ እንዳለ ሁላችን እናውቃለን። ይህ የማይታወቀው አምላክ ተገለጠ ብሎ ስለ አዲሱ ስለ ኢየሱስ ክርስቶስ ሲያስተምራቸው ቆየና እነሱ ባመኑበት ወይም ይኖራል ብሎ ባሰቡበት በትንሽዬ ቤት ውስጥ ያመልኩ ስለነበረ እነዚህን ሰዎች እንዲህ አላቸው፣ እግዚአብሔር ሰው በሰራው ቤት አይኖርም አላቸው ይላል። ልብ በሉ፣ ይሄ ቃል የተነገረበት ዋናው አውዱ እነዚህ ሰዎች ለሚያመልኩት በጥቂቱ ቤት ውስጥ ዘግተው የማይታወቅ አምላክ ብለው ያመልኩት ለነበረው አምልኮ የተነገረ ነው እንጂ ዛሬ ፕሮቴስታንት ወንድሞቻችን ቤተ መቅደስ አያስፈልግም እንዲሁ ዝም ብለን አንድ አዳራሽ በቆርቆሮ መተን ውስጡ ኢየሱስ እያልን ብንጨፍር ብንጮህ ይገኛል እያሉ ብዙዎችን ክርስቲያኖችን ከዚህች እውነተኛ ንጽሕት ርትዕት ከሆነች ቤተክርስቲያን ለማውጣት ይህንን ጥቅስ ይጠቅሱታል። ልብ በሉ፣ ዛሬ ትምህርታችን ዋና ርዕስ የምናደርገው ይህ እግዚአብሔር ሰው በሰራው ቤት አይኖርም የሚለው ቃል እንዴት ነው የሚተረጎመው የሚለውን በደንብ ማንሳት ያስፈልጋል። ለምን ያላችሁኝ እንደሆነ ቅዱስ ያሬድ በድጓው ካስቀመጠልን ሳምንታት መካከል ዛሬ 7ኛው ሳምንት ላይ ነው የምንገኘው። አባቶቻችን ኒቆዲሞስ ብለው ይጠሯታል። ከዛሬ ምሽት ጀምሮ ያለው ከዚህ ሰዓት በኋላ ያለውን ጀምሮ ኒቆዲሞስ ተብሎ የሚታሰብ ሳምንት ነው። ኒቆዲሞስ በምሽት ወደ እውነተኛው ቤተክርስቲያን ወደ ተባለ ወደ ኢየሱስ ክርስቶስ እየመጣ ይማር ስለነበረ ቅድስት ቤተክርስቲያን መጽሐፍ ላይ ያልተጻፈን እንደተናገረች አድርገው የሚያስተምሩ ባልዋለችበት የሚያውሏት ባላደረችበት የሚያሳድሯት ባልሰበከችበት ሰብከሻል ብለው የውሸት የሚከሷት ይልቁንም ከዚህች ቤተክርስቲያን ጓዳ ብዙዎችን ነጥቀው ስለሚወስዷቸው ሰዎች 1-3 ነጥብ ብቻ አንስቼ ትምህርቴን ጠቅልላለሁ። ለቀደሙት ላበው ኋላም ለተነሱት ነቢያት ከክርስቶስ እግር ለተተኩ ለሐዋርያቱ ምስጢር ጥበብ የገለጠ አምላካችን ለሁላችን ምስጢር ጥበቡን ይግለጽልን። እግዚአብሔር ሰው በሰራው ቤት አይኖርም ማለት ሁለት ነገር እናንሳ ቀድመን። ሁሉ ጊዜ መጽሐፍ ቅዱስ ስታነቡ ወይም ደግሞ በመጽሐፍ ቅዱስ የተተረኩ ታሪኮችን ስንሰማ አንዱ ቃል አልገባ ካለን ከፍ ብለን ርዕሱን ዝቅ ብለን ደግሞ እዳጉን ማንበብ ያስፈልጋል። ቤተክርስቲያን የጥቅስ ጥርቅም አይደለችም። 2 እና 3 ጥቅስ ይዛ ስርዓተ አምልኮን እፈጽማለሁ የምትል ቤተክርስቲያን አይደለችም። እንኪያስ ምን እናድር? ከፍ ብለን ርዕሱ ምን ይላል፣ ዝቅ ብሎ ደግሞ እዳጉ ያንን ምን ብሎ ዘርዝሮ ገልጾታል የሚለውን በትክክል መያዝ ያስፈልጋል። ሁለተኛ ቤተክርስቲያን ለየትኛውም አይነት ጥያቄ መልስ ያላት ቤት ነች። ሊቃውንቱ ሲያስረዱ ስንዱ እመቤት ይሏታል። ማን ይሏታል ቤተክርስቲያንን? ስንዱ እመቤት ምን ማለት ነው? በገጠሪቱ እናቶቻችን እንግዳ ቢመጣብኝ ብለው ምን ያስቀምጣሉ? ድፍድፉን ያስቀምጣሉ። እንግዳ ቢመጣባቸው ያንን በውሃ ለውሰው ይህንን ጠጣ ብለው ያስቀምጣሉ። ቤተክርስቲያን ሁሉ ጊዜ እንግዳ ለተባለ ጥያቄ ሲመጣባት ድፍድፍ የተባለ የሊቃውንትን ዕውቀት በቤተክርስቲያን አኑራ በሚገባን መልኩ እየበጠበጠች የምትሰጥ ቤተክርስቲያን ነች። እንኪያስ እግዚአብሔር ሰው በሰራው ቤት አይኖርም ማለት ምን ማለት ነው ከተባለ የመጀመሪያው እመቤታችን እግዚአብሔር ሰው ያልሰራት ቤት የተባለች ወይም እግዚአብሔር ሰው በሰራው ቤት አይኖርም ማለት እመቤታችን ቅድስት ድንግል ማርያም ክርስቶስን የምትወልድበት መንገድ ሰዎች ባሰቡት ወይም እስከዛሬ ከአዳም ጀምሮ እስከ በራክዩ ዘካርያስ ልጅ ወይም አሁን ዓለም ብዙ ተባዙ ምድርንም ሙላት በተባለው ትእዛዝ አትወልደውም ማለት ነው። ይህንን ማንሳት ያስፈልጋል።
እመቤታችን ድንግል ማርያም ሰው ያልሰራት ቤት ትባላለች። ድንግል ማርያም ወላዲተ አምላክ ክርስቶስን ስትወልድ እንዴት ነው የወለደችው? ዛሬ ብዙዎች ሰነፎች በማይገባ ቃል ድንግል ማርያምን ሊናገሯት ይችላል። እሷ ግን ክርስቶስን ከመውለዷ በፊት ድንግል፣ እየወለደችው ድንግል፣ ከወለደችውም በኋላ ድንግል፣ ከመጽነሷ በፊት ድንግል፣ ስትወልደው ድንግል፣ ኋላም ደግሞ ከጽንስም በኋላ ድንግል የሆነች እመ ድንግል ተብላ የምትጠራ እናትነትን ከገረድነት ጋር ገረድነትን ከድንግልና ጋር የያዘች ይህች ድንግል ማርያም ክርስቶስን በሰው አሰራር አትወልደውም ማለት ነው። ልብ በሉ፣ ድንግል ማርያም ክርስቶስን ያስገኘችበት መንገድ ከአይምሮ በላይ ነው። ሰው መርምሮ የማይደርስበት ከእውቀት በላይ ቅዱስ ጳውሎስ እንደነገረን አሁን በዚህ ዘመን ከእውቀት ከፍለን እናውቃለን፣ ኋላ ግን በሙሉ የምናውቅነን እንዳለ በተከፈለ ዕውቀት ድንግል ማርያም ክርስቶስን እንዴት እንደወለደችው ከአይምሮ በላይ ስለሆነ አይታወቅም። ድንግል ማርያም ክርስቶስን ለመውለድ በተገባ ስለተገኘች ቅዱስ ሕርያቆስ እንዲህ ያለ ነው የሚያመሰግናት በቅዳሴ አብ ከሰማይ ሆኖ ወደ ምድር አየ ተመለከተ፣ ወደ ሰሜንና ወደ ደቡብ ወደ ምስራቅና ወደ ምዕራብ አየ አሻተተ ተመለከተ። እንደ ድንግል ያለ ንጽሕት እንደ ድንግል ያለ ቅድስት ስላላገኘ ቅዱስ ኤፍሬም ይቀበለዋል። እስመ በፈቃዱ ወበስምረት አቡ ወመንፈስ ቅዱስ መጽአ አዳነነ። በአባቱ ፈቃድ በድንግል ማርያም ማን ነው? በራሱ ፈቃድ በመንፈስ ቅዱስ ፈቃድ የመጣባት የቀረችልን ዘር ሆና ወደ ምድር የተሰጠችን ድንግል ማርያም ክርስቶስን የምትወልድበት መንገድ በሰው አሰራር አይደለም ማለቱ ነው ቅዱስ ጳውሎስ። ስለ ድንግል ማርያም ስንናገር እንዲሁ ስለምትወዷት ነው የሚሉ ሰነፎችን እንሰማለን። እኛ ድንግል ማርያምን ምንም ያህል ብንወዳት አምላኳና ልጇ ኢየሱስ ክርስቶስ ከወደዳት በላይ ልንወዳት አንችልም። እነ ሕርያቆስ ማመስገኛ ቃል አጣን ቢሉ እነ ቅዱስ ባስልዮስ እርሷን ለማመስገን የተገባን አይደለንም ቢሉ እነ ቅዱስ ጊዮርጊስ ዘጋስጫ አንበሳ መደብ እንኳን ወርደው ሳለ በዜማና በልዩ ቃል ቢያመሰግኗት እነ ቅዱስ ኤፍሬም ይህችማ የመዳናችን ምልክት ነች ቢሏት እነ ቅዱስ ኤፍሬም የሃይማኖታችን መዳኛ እውነተኛ መሰላል ቢሏት ድንግል ማርያም ክርስቶስ ከወደዳት በላይ ድንግል ማርያምን ማንም ሊወዳት አይችልም። ስለዚህ ክርስቶስ እግዚአብሔር በሰራው ቤት አይኖርም ተብሎ የተነገረለት አንድም ድንግል ማርያምን ሰው ያልሰራት ቤት ብሎ ቅዱስ ጳውሎስ ሲገልጣት ድንግል ማርያም እውነተኛ እናት ሆና ለሰው ልጆች ስለተሰጠች የመዳናችን ብርሃን ስለሆነች የቀረችልን ዘር ሆና ምንም ኃጢአት ያላገኛት። ይህንን በደንብ ያዝልኝ። ማንም ዘመን ባፈራሽ ሶሻል ሚዲያ እየተነሳ ድንግል ማርያምን ባልገባው ቃል ቢለጥፍላት ኃጢአት ሳይነካት ብቻዋን የቀረችልን ዘር ድንግል ማርያም ነች። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ማለት መሰላችሁ ዘር ከተተከለ በኋላ ፍሬ ይወጣለታል። አንድን ዘር ከብዙ እንክብካቤ በኋላ ባለ 30 ባለ 60 ባለ 100 ፍሬ ሆኖ ሊወጣ ይችላል። ድንግል ማርያም የሰጠችን እውነተኛ ፍሬ ከመቶም በላይ 100 የሚያስገኘውን አማናዊ ፍሬን የሚሰጥ እውነተኛ ገበሬ ክርስቶስን የሰጠችን ይህች ድንግል ማርያም እውነተኛይቱ ሰማይ ይላታል ደግሞ ሊቁ። ምክንያቱስ ፀሐይ በምስራቅ እንዲወጣ አንቺ እውነተኛ ምስራቅ ነሽ ይላታል። በምስራቅ ምን ይወጣል? በምን ይወጣል? መስክሩ እንጂ ፀሐይ በምን ይወጣል? እኛ ሰፈር በምስራቅ ነው አይቀየርም አይደል? ፀሐይ በምስራቅ እንዲወጣ ይህ 12 ሰዓት ሲሆን መሽቶ የሚገባ ፀሐይ ነው በምስራቅ ይወጣ። በድንግል ማርያም ማህፀን ይወጣልን ፀሐይ ግን እውነተኛ ፀሐይ ጽድቅ አንድ ጊዜ ከሞቅ ነው የማያበርደውን ያንን ክርስቶስ ስለወለደች ያመሰግኗታል። እርሷ ሰው ያልሰራት መቅደስ ተብላለች። ልብ በሉ ድንግል ማርያምን የምናመሰግናት
በምስጋና ላይ ምስጋና ልንጨምርላት አይደለም። መልአኩ ነገረና በሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ እየሰገደ በፊቷ ኦ ምልዕተ ጸጋ ሲበሉ ጸጋን የሞላብሽ ወይ ማለቱ ነው ቅዱስ ገብርኤል። እንኪያስ ምን ማለታችን ነው? ድንግል ማርያምን የሚያመሰግን ይመሰገናል፣ እርሷን የሚያከብር ይከብራል። አንድ ደቂቃ አስተያውሱኝና በሐሳባችሁ ቤታችሁ ግቡ። አልጋችሁ ላይ ተኙ። ምራቅ ወደ ላይ ብትተፉ ያ ምራቅ ማንን ነው የሚጎዳው? ማንን ነው የሚጎዳው? ድንግል ማርያምንም የሚሰድብ ራሱን ነው የሚጎዳው። ድንግል ማርያምን ጥንታብሶ አለባት ብሎ በሐሰት ቃል አበው ያላስተማሩትን በራሱ ሐሳብ አፍልቆ የሚመሰክረው ሰው ቢኖር የሚጎዳው ራሱን ነው። አንድ አባት ነበሩ አሉ። በዚህ በሃይገር በሚባለው መኪና እየሄዱ አንድ ፕሮቴስታንት ወንድም እየመጣ ከፊት ለፊታቸው ማርያም አታማልድም ኢየሱስን ተቀበሉ ይላቸዋል። እና አባቴ ቀረባለና ሊቁም ሊቅ ናቸው። ቀረባለና አባቴ አላቸው አቤት ማርያም እኮ አታማልድም አለው። እሳቸው መልስ አልመለሱለትም። በእጁ ያዘውን ብርቱካን አምጣው አሉት። ያንን ብርቱካን ተቀበሉና 3 ቦታ ከፍለው ብቻቸውን በሉት። እንዴት ይጣፍጣል አሉት። አሃ አባቴ መቼ ቀመስኩት አላቸው። ድንግል ማርያምም እንዲነች ካልቀመስካት አታውቃትም አሉ። ስለቀመስናት ነው ድንግል ማርያምን እናት ብለን የተቀበልናት። ስላወቅናት ነው፣ ጭንቁን ስላለፍንባት ነው። ትላንት የሚባለው ቀን አልፎ ዛሬ የተሰጠን በሷ ስለሆነ ነው። እናቶቼ አንድ ጥያቄ ልጠይቃችሁ። ወደ ዓለም ስንመጣ ቀድመን የሰማነው ድምጽ ማን ነው? ገና ስንወለድ የሰማነው ድምጽ ማን ነው? መልሱልኝ አይዟችሁ። ስትወልዱ ማን እያላችሁ ወለዳችሁ? የወለደን ሰው ሄዳችሁ ስታጽናኑ ምን ትላላችሁ? እንኳን ማርያም እንደው ከቤት ስትወጡ ደግሞ ምን ትላላችሁ? ማርያም በሽልም። ከዛ ደግሞ ጥቂት ቆይታችሁ ልጁን ስታዩት ማን ያሳድግላችሁ ትላላችሁ? ድንግል ማርያም። እንደው የጨነቀው ሰው ሲሆን የማን መንገድ አሳዩኝ ይላል? የማን መንገድ አሳዩኝ ይላል? የማርያም መንገድ። ሕፃናት የሆነ እንደው ሰውነታችን ላይ ጥቁር ነገር ስናይ ማንሳመን እንላለን። ይኸው ህይወታችን ሁሉ ተጣብቋል። አንድ ግሪካዊ ጸሐፊ ኢትዮጵያ ውስጥ 30 ዓመት መጣና አንድ ድርሰት ደረሰ። ኢትዮጵያውያንን ከግር እስከ ራሳቸው አጠናቸው። የገባኝ ግን አንድ ነገር ነው አለ። እጃቸውን ብቆርጧቸው ማርያም 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 የሚል ደም ነው የሚፈሳቸው አለ። ይህችን እናት አድርጎ የሰጠን አምላካችን ስሙ የተመሰገነ ይሁን። ቅዱሳን መጻሕፍት ስለዚህች እናት መስክረው አያበቁም። ነቢያት የመሰከሩላት የትንቢታቸው ፍጻሜ ድንግል ማርያም ነች። አበው የምሳሌያቸው ፍጻሜ ድንግል ማርያም ነች። የሐዋርያት የስብከታቸው ፍጻሜ ድንግል ማርያም ነች። የሊቃውንት የስብከታቸው ፍጻሜ ድንግል ማርያም ነች። የካህናት የቅዳሴያቸው ፍጻሜ ድንግል ማርያም ነች። ድንግል ማርያምን እናት ብለን ስንጠራ ክርስቶስን ልጅ ብለን መጥራታችን ነው። ድንግል ማርያምን ኃጢአት ነካት ስንል ክርስቶስን ያልተገባ ቃል እየነገርን ነው። አንድ ቃል እናንሳ። መኃልየ ዘሰሎሞን ቤት ገብታችሁ ታነቡታላችሁ። መኃልየ ዘሰሎሞን ምዕራፍ 3 ቁጥር 9 እስከ 11 ላይ እንዲህ የሚል ቃል ታገኛላችሁ። ንጉሥ ሰሎሞን አለ መሸከሚያን ከሊባኖስ እንጨት ለራሱ አሰራ። ምሰሶቹ የብር መደገፊያውም የወርቅ መቀመጫውም ሐምራዊ ግምጃ አደረገ። ውስጡንም በኢየሩሳሌም ቆነጃጅት ፍቅር ለበጠው አለ። አሁን ይህንን ቅዱስ ሰሎሞን ከመዝሙራት ሁሉ በላይ በተባለ መዝሙሩ 3ኛ ምዕራፍ ላይ ሲጽፈው እንደው ስለ አንድ ስለተቀመጠበት ወንበር መናገሩ አይደለም፣ ኋላ በትንቢት ስለ ድንግል ማርያም መናገሩ ነው። ሲጀምር ንጉሥ ሰሎሞን መሸከሚያን ከሊባኖስ እንጨት አዘጋጅ ያለው የሊባኖስ እንጨት የተባሉ ይህንን ሲያነሳ ቅዱሳን አባቶቿን ነው ይላል ሊቁ ሲያመሰግን። እመቤታችን አንድም እመቤታችን የተወለደችው በሊባኖስ ተራራ ነውና የተወለደችውን ተራራ ሲናገር ነው። መሰረታት ውስተ አድባር ቅዱሳን የተባሉት ቅዱሳኑ የሊባኖስ እንጨት ተብለዋል። አንድም እመቤታችን ድንግል ማርያም በሊባኖስ ተራራ ላይ ስትወልድ መላእክት ጽሑፍ ድንቅ ግሩም ብለው ስትወለድ በዛ ቦታ አመስግነዋልና የሊባኖስ እንጨት የተባሉ መላእክት ናቸው ይላል። መደገፊያውንም የብር አለ። መደገፊያውን የብር የሚለው መደገፊያ ሆና የተሰጠቻቸው እናቷ ቅድስት ሐናና አባቷ ቅዱስ ኢያቄም ማለታችን ነው። ውስጡንም በሐምራዊ ግምጃ አነጠፈበት። የተለበጠውን በቆነጃጅት ፍቅር ነበር የሚለው። ድንግል ማርያም እውነተኛይቱ ወርቅ ተብላ ተገልጣለች። ምን ተብላ ተገልጣለች?
ወርቅ ክርስቶስን ያስገኘች እውነተኛይቱ ወርቅ እርሷ ነች አለ። በቆነጃጅት ፍቅር የሚለው የክርስቶስን ፍቅር ለሰው ልጆች መሰጠት ነው። ኃያል ወልድን ፍቅር ሳበው እስከ ሞትም አደረሰው የሚለውን ይህንን ትርጓሜ ይዘው ከዚህ ጋር ያገናኙታል። ሕዝቅኤልን ሄደን የትንቢት መጨረሻ ማን ነው ብንለው ድንግል ማርያም ነች ይላል። በትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1 ላይ ቤት ገብታችሁ ስታነቡት እንዲህ የሚል ቃል ታገኛላችሁ። ልዑል እግዚአብሔር በምስራቅ ወዳለች ቤተ መቅደስ ወሰደኝ፣ መቅደሱም እንደተዘጋ ነበረ። ወደዛም መቅደስ የሰራዊት ጌታ እግዚአብሔር ገባ። ሲገባም ተዘግቶ ነበር፣ ወጣ ሲወጣም ተዘግቶ ነበር። እኔንም ይዞኝ በመንገድ ሄደ ይላል። አሁን ይሄ በኢየሩሳሌም ስለምትገኝ ስለ አንድ መቅደስ መናገሩ አይደለም። ወደ ምስራቅ ወሰደኝ የተባለ ምስራቅ የተባለች ድንግል ማርያም ነች። ቅድም አንስተናል። በምስራቅ ፀሐይ እንዲወጣ በእርሷ የተገኘ ክርስቶስ ፀሐይ ነውና ፀሐይ ጽድቅ ይባላል። አንድም መቅደስ የተባለ ክርስቶስ ነው። ሊቃውንቱ ይህንን በሌላ ይፈቱታል። መቅደስ የተባለች ድንግል ማርያም ነች። አንቲ ውእቱ በአማን መቅደስ ይላታል ጊዮርጊስ ዘጋስጫ። እውነተኛይቱ መቅደስ አንቺ ነሽ ማለቱ ነው ድንግል ማርያምን። መቅደስን መቅደስ ያስባለው ታቦቱ ነው። ታቦት የሌለበት መቅደስ እንዳይባል እንዲሁ ድንግል ማርያምን እናትም ድንግልም አድርጎ የሰጠን ውስጧ ያለው ክርስቶስ አማናዊ ታቦት ተብሏል። አንድም ታቦት የድንግል ማርያም ምሳሌ፣ ጽላቱ ለክርስቶስ ምሳሌ፣ አንድም ጽላቱን ለድንግል ማርያም በጽላቱ ላይ የተጻፈው ደግሞ ጽሑፍ ለክርስቶስ ምሳሌ አድርጎ ይናገሩታል። የነቢያት የስብከታ የትንቢታቸው ሁሉ መፍጠቅለያ ድንግል ማርያም ነች። ቅድስት ቤተ ክርስቲያናችን ሁሉን ምስጢራዊ አድርጋ ለልጆቿ በሚገባ አድርጋ አስተምራለች። ስለዚህም ቅዱስ ጳውሎስ የመጀመሪያ እግዚአብሔር ሰው በሰራው ቤት አይኖርም ያለው ድንግል ማርያም በሰው አሰራር ክርስቶስን የምትወልደው አይደለም ሲል፣ ሁለተኛ ጠቅለል እያደረግን ለመጨረስ እንሞክር። ሁለተኛ እግዚአብሔር ሰው በሰራው ቤት አይኖርም ማለት ምን ማለት ነው ከተባለ እግዚአብሔር በሰው አሰራር በተገኘ ሃይማኖት በሚመስል አዳራሽ ውስጥ አይገኝም ማለታችን ነው። ይህንን በደንብ መያዝ ያስፈልጋል። ልብ በሉ። ሃይማኖት ስንት ናት? መልሱልኝ። ሃይማኖት ስንት ናት? ይሄ እኮ ነው አይደለም ያልኩት፣ ቅዱስ መጽሐፍ ነው የሚለው። ለምሳሌ ኤፌሶን ምዕራፍ 4 ቁጥር 5 ላይ ሄዳችሁ ስታነቡ አንዲት ጥምቀት፣ አንዲት ጌታ፣ አንዲት ሃይማኖት ይላል። ስለዚህ ሃይማኖት ስንት ነው? ይሁዳን እንጠይቀው። የይሁዳ መልእክት አንድ ምዕራፍ ነው ያለው። ቁጥር 3 ላይ ሄደን እንጠይቅ። ለቅዱሳን ፈጽሞ አንድ ጊዜ ስለተሰጠች ሃይማኖት፣ ስንት ጊዜ ስለተሰጠች ሃይማኖት? አንድ ጊዜ ስለተሰጠች ሃይማኖት እንድትጋደሉ እያለ ይመክራቸዋል። ቅዱስ ኤርምያስን ሄደን እንጠይቀው። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ሄደን እንጠይቀው። በመንገድ ላይ ቁሙ ጠይቁም፣ በእርሷም ላይ ተመላለሱ፣ ለሕይወታችሁም ዕረፍት ታገኛላችሁ ብሎ የተናገረላት አንዲቷ መቅደስ፣ አንዲቷ ሃይማኖታችን ይህች ቅድስት ቤተ ክርስቲያን ብቻ ነች። ክርስቶስ የሚገኘው በዚህ ነው። አንዳንዶቹ በእኛ አዳራሽ አለን ኑ ቢሏችሁ አትስሟቸው። አንዳንዶቹ ክርስቶስ እኛ ጋር ነው ያለው፣ የእናንተ ቤተ ክርስቲያን ክርስቶስን ረስታ እንዲሁ ዝም ብላ ነው ቅዱሳን ገድላት ድንግል ማርያም ቤተ ክርስቲያን መስቀል ትላችኋለች እያሉ በውሸት ቃል ቢነግሯችሁ እንዳትሰሟቸው። መዳን ያለባት እውነተኛ ክርስቶስ የሚገለጥባት የክብር ቤቱ ይህች ቤት ነች። ከዚህ ቤት ውጪ የለችም። ለዚህም ነው ቅዱስ ጳውሎስ ምን አለ? እግዚአብሔር ሰው በሰራው ቤት አይኖርም። በሰው አስተሳሰብ የተፈጠሩ ብዙ ሃይማኖት የሚመስሉ አብለጭላጭ በየመንደራችን የምናገኛቸው አሉ፣ እዛ ውስጥ አይገኝም ማለቱ ነው። ልብ በሉ። በዚህች መቅደስ ውስጥ ነው ክርስቶስ በምልአት የሚገለጥባት። በዚህች መቅደሱ ነው ዕለት ዕለት በካህናት እጆች ለእኛ ምግብ ሆኖ የሚሰጥባት፣ ዕለት ዕለት ለእኛ መድኃኒት ሕይወትም ሆኖ የተሰጠባት ቤታችን ይህች ቤተ ክርስቲያን ነች። ከዚህች ቤተ ክርስቲያን ውጪ ድህነት የለም። አሁን እንደዚህ ስንነግራቸው አንዳንድ ሰዎች እንደው የድሮ ተአምር ትነግሩናላችሁ እንጂ እግዚአብሔር እኮ ዘመናችንን ረስቶታል፣ በእኛ ጊዜ እርሱ የለም የሚሉ ብዙ ሰነፎችን እንሰማለን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አንድ ታሪክ እስቲ ልንገራችሁ። ምናልባት ሶሻል ሚዲያ ላይ ሰምታችሁ ታይታችሁት ሊሆን ይችላል።
ይህች ቤት እውነተኛ መድኃኒት ያለባት ቤት ነች። ከዚች ቤት እግራችንን ያወጣን ጊዜ ያን ጊዜ ሞት ወደኛ ይቀርባል፣ የእግዚአብሔር ጸጋ ከኛ ይሸሻል። ይህች ሴት በዘመናችን የሆነ ታሪክ ነው። ከኛው ጋር አብራን የኖረች ከኛው ጋር አብራ የተማረች ልጅ ነች። ዩኒቨርሲቲ ውስጥ ስትኖር ታዲያ ብዙ ጎበዝ ተማሪ የምትባል ነች። ዕውቀቷ የት የደረሰ የምትባል ኋላ 5 ዓመት ጨርሳ ስትመጣ ለእናት ለአባቷ በስተ እርጅናቸው ነው ያገኟት። አንድ ነች ለእናት ለአባቷ። ገጠር ጥታቸው እንዳትኖር ደግሞ ምንድነው አይ እንደው እየረዳዋቸውም ከተማ ኖራለሁ ስራ አላጣም ብላ አዲስ አበባ ነው ይዛቸው የመጣቸው። ታውቁት እንደሆነ አላውቅም፣ ሜክሲኮ የሚባለው ሰፈር ልደታ ቤተክርስቲያን አካባቢ ቤት ተከራይታ ትኖራለች። ይህች እህታችንን ለአንድ ዓመት ከ8 ወር ስራ ቢፈለግ የለም። ያላትን ስታበላ ስታጠጣ ቆይታለች። ቤት ኪራይ ስትከፍል ቆይታለች። 1 ዓመት ከ8 ወር እንዴት እንደቆየች አይታወቅም። ጭንቅ ነው ለሷ ነው። በኋላ ላይ ቢጨንቃት ፈልጋችኋለሁ ብላኔና ጓደኛዬን ጠራችን። መምህር አቤት እንደው ጨንቆኛል፣ 1 ዓመት ከ8 ወር ለውጥ አለው ብዬ ስራ ብፈልግ የለም፣ እናት አባቴም እንዲህ ተጨንቀዋሉ፣ ምን ላድርግ እባክህን ጥቂት ብር አበድረኝና ወደ አረብ ሀገር ልሰደድ አለች። መቼስ ጭንቅ ነው። ብዙ የተማረ ሰው እንዴት ያረብ ገረዱኑ ተብሎ ይላካል። ተይ ብንላት እምቢ፣ በንስሐ አባት ብናስመክር እምቢ ሄዳለሁ አለች። ጥቂት ገንዘብና ጥቂት ብር አድርገን ሰጠናት። ያን ጊዜ የተሸለመችውን ወርቋን አብሏን ሁሉ ሽጣ ጉዞ ወደ አረብ ሀገር ትሄዳለች። አረብ ሀገር እንደሄደች 3 ወር ብቻ ነው የሰራችው። ስንት ወር አልኳችሁ? እግሯ ማበጥ ነው የጀመረው። ማበጥ ሲባል እብጠቱ በየጊዜው የሚጨምር አይነት እብጠት። አንድ እግሯን 3 ሰው እንኳን አያነሳው የሚደንቃችሁ። ሙሉ ሰውነቷን አስቡት። ጭንቅ ነው መቼስ። ኋላ እግዚአብሔር ይስጣቸው ሙስሊሞችም ቢሆኑ ሆስፒታል ሲያመላልሷት ለ4 ወር ያህል ቆዩ። በኋላ ላይ ግን ዶክተሩ የመጨረሻ ውጤቷን ሲነግራት ሰውነትሽን ካንሰር የሚባል በሽታ በሙሉ ተቆጣጥሮሻል አላት። አብቅቶልሻል። ምናልባት 2 ቀን ብትኖሪ ነው ካሁን በኋላ ሟች ነሽ። የቻልሽ እንደሆን የኛን እስልምና ተቀበይና ከኛ ጋር ኑሪ፣ ከሞትሽን ቀብርሻለን። ካልሆነ ግን በራስሽ ሃይማኖት ከሆንሽ የራሳችን ያልሆነ ሰው የመቅበር ልማድ የለንም። ስለዚህ ምን እናድርግ? ሃይማኖትሽን ቀይሪ አሏት። አይሆንልኝም፣ ወደ አዲስ አበባ ሂጂ። ምን ይዛ ትመጣለች? እዚህ ሽማግሌ እናት አባቷ ላይ ነው የምትወድቅ። ማልቀስ ጀመርኩኝ አለች። ሳለቅስ ቆየሁኝ። ጣዋት ግን እንዲሁ ስነሳ ሰውነቴ ጥሩ ሲሆን ተሰማኝ አለች። ደወለችልኝ። እናቴን አገናኘኝ አለች። ኢሞ ላይ ነው የደወለችው። ለእናትየው ሰጠናቸው። ሄሎ አቤት። እናቴ ሆይ በአንቺ ማይፀን ውስጥ 9 ወር ከ6 ቀን ኖሬያለሁ። እባክሽን ያንቺ ስጋ ማለት የኔ ስጋ ነው። ልደታ ቤተክርስቲያን ሂጂና ተጠመቂልኝ። ምን ሆይልኝ? ተጠመቂልኝ እናቴ ሆይ። እናቴን ሲሰሙ ደነገጡ። ምን ሆነሻል? ምንድነው የምታወሪው? አይ አክሱምም እያለው በፊት ጎንደርም እያለው አዲስ አበባ መጥቼ ሲያመኝ ስታመም ሆስፒታል አልሄድም፣ ተጠምቄ ነበር ምድነው። እዚህ ግን ጥምቀት የለም። ምን ላድርግ እናቴ አለቻት። እናትየው ጳጉሜ 1 2 3 ቀን ልደታ ቤተክርስቲያን ሲገቡ እያማተቡ ነው የሚገቡት። በስመ አብ ወወልድ ወመንፈስ ቅዱስ። ይቺ ጥምቀት የኔ ጥምቀት አይደለችን፣ ልጄ ወለተ ጻድቅ ባለችበት ቦታ አጥምቂኝ ይላሉ። ምን በይልኝ? አጥምቂልኝ። ይሄ ጥምቀት የኔ ጥምቀት አይደለም፣ ልጄ ባለችበት ቦታ እሷን አጥምቂልኝ። 3 ቀን ተጠምቄ ወጣሁ አሉ። ልጄን ደውልልኝ። ስንደውልላቸው ስልክ አያነሱም። ጭንቅ ነው። ልጅቷ ስንት ቀን ቀርቶሻል ተብላለች። ተዝለፍልፋ ወድቃለች። ልክ ሆስፒታል በሩ ጋር በአምቡላንስ ወስደው ሲያደርሱኝ አለች ሰውነቴ ላይ እንደ ቅርፊት ነው ጀበና ሲሰበር አይታችሁ ታውቃላችሁ? እንደዛ የሚመስል ገል ውድቅ ውድቅ እያለ አዲስ የ18 ዓመት ህፃን ልጅ መስላ ቆመች። እዛ ዶክተሩ ግራን የገባው እልልታ አይገባንም፣ ዛሬ ጾም ጊዜው እናመሰግንበታለን ሌላ ጊዜ። ውስጥ እንደገባች ዶክተሩ ምን ሆነሻል ይላታል። ድኛለሁ። እንዴት ዳንሽ? አላውቅም። ካንቺ ካላወቅሽማ እኔ ምን አውቃለሁ ይላታል።
ጨንቆታል ለካ እሷን ይመረምር የነበረ ዶክተር ሌላ ቦታ ፍቃድ ጠይቆ ወጥቶ ነበረ ይመረምርሽ የነበረ ሰው ይምጣና እሱ ይመረምርሽ ተባለ የ6 ሰዓት መንገድ ነርቶ መጣ እንዴት ሆንሽ አላት ዳንኩኝ አለች እንዴት ተጠምቄ ተጠምቀሽ አይ እናቴ ተጠምቃልኝ እስቲ ንገሪ ምንድነው ነው አላት እናቴ ልትጠመቅ ስትገባ ድንግል ማርያም እዚህ መጣ ምን ትል ነበረ ታጠምቀኝ ነበረ እናቴ ገብታ ሰውነቷን ጸበል ሲነካት መልአከ ምክሩ ቅዱስ ሚካኤል የወርቅ መስቀል ይዞ ድንግል ማርያም ከእጇ ውሃ ያፈሰሰች ጸበል ታጠምቀኝ ነበር ጣዋት ስነሳ ሰውነቴ ሁሉ ረጥቦ ነው መነሳው አለች ሶስቱንም ቀን ሰውነቴ ሲረጥብ ይታወቀኛል በሶስተኛው ቀን ድንግል ማርያም ዛሬ አድንሻለሁ ብላ ቃል ተናግራኝ ሄደች አለች እንዲሆነሽ ዳሽ አዎ እያለቀሰ ነው ዶክተሩ አንቺን ከካንሰር ካዳነችሽ እቺ ሴትማ እኔንም ታድነኛለች 17 ዓመት ታማሚ ነኝ አለ በቀን 2 መርፌ እየተወጋው 3 መድኃኒት እየዋጥኩ ነው እዚህ ያለሁት ውሰጂኝ ያለሽበት ቦታ እድናለሁ አለ አዲስ አበባ መምጣት አልቻለችም ላከችው እኛ ተቀበልነው ቀጥታ የሄደው የት ነው ልደታ ቤተክርስቲያን የገባው 10 ሰዓት ነው እደር ተባለ ብንለው መከራ ገስታውስ ተከራይተን አቆየ ነው እኛ ተኝተናል እሱ ለሊት 9 ሰዓት ነው የቀሰቀሰ ይዞን ውሰዱኝ አለ ስንሄድ ገና አጥማቂው ብቻቸውን ጸሎት ሊያደርጉ እየገቡ ነው አብረን ገባን ጸሎት ተደረገ እጠመቃለሁ አለ ሽታውን ይሄን ሽታ አውቀዋለሁ አለ የት ነው የምታውቀው ከዛች ሴት ጋር ሳወራ ቤቴ ውስጥ ይመጣ ነበር የሽታ ለጣኑን እኮ ነው እናንተ እኛ መቅደሱ ውስጥ ያለውን ሽታ ለመታጠን እንኳን መቅደሱ አልመጣም ይሄ ሽታ አውቀዋለሁ ከዛች ሴት ጋር ስናወራ ይመጣ ነበር የድንግል ማርያም ምስል ከፊት ለፊት ያያችኝ ሴት አቃታለሁ አለ የት ነው የምታውቃት ከዛች ሴት ጋር ሳወራ ትመጣ ነበር እቺ ሴት አለ ለከማላቸው ውስጥ ሲገባ መጮ ነው የጀመረው በአንድ ጥምቀት እንደወጣ ሆስፒታሉ ሰዱኝ አለ ታው ብንለው ሆስፒታሉ ሰዱኝ ይቅርብ ብንለው 3 ቀን ቆይ በፍጹም ስድን ይታወቀኛል አለ እንዲህ ነው ያለኝ ነው ኋላ ደም ሰጥቶ 4 ቀን ጠብቅ ሲባል እሱ ተነስቶ ሀገሩ ገብቷል ውጤቱ ሲወጣ ካንሰር የሚባል ነገር የለብህም ተባለ እዛም ያሉትም ሲመረመር የለብህም ዛሬ ከሚስቱና ከ3 ልጆቹ ጋር የግብጽ ቤተክርስቲያን ላይ ተጠምቆ ለንደን የምትባል እንግሊዝ ሀገር ውስጥ ይኖራል ይቺ ቤተክርስቲያን የድህነት ቤት ነች ስንል ስምል ተረት ምን ነው አይደለም እውነትን የሚታይ የሚጨበጥ በህይወታችን ሁሉ የምንድንባት አማናዊት ቤት ሆና የተሰጠችን ነች እግዚአብሔር ከዚህ ቤት ውጭ አይገኝም ምናልባት ልቦቻችሁ የሸፈተባችሁ የፕሮቴስታንት ቃል እየሰማችሁ የእስልምናውን ቃል እየሰማችሁ ከዚህች ቤት ለመውጣት ያፈገፈጋችሁ ያላችሁ ሰዎች እግዚአብሔር ምስክሬ ነው እግዚአብሔር ከዚህ ቤት ውጭ አይገኝም ምናልባት በሽታችን ጸሎታችን የጠየቅነው ነገር ቆይቶ ሊሆን ይችላል እንጂ እግዚአብሔር ለእያንዳንዱ ለህይወታችን ጥያቄ መልስ አለው ይቺ መልስ ያላት ቤት ይቺ ነች ቅዱስ ጳውሎስ ምን አለ እግዚአብሔር ሰው በሰራው ቤት አይኖርም የሚለው በሰው አሰራር በእነ ሉተር በተገኘች ፕሮቴስታንት ቸርች ውስጥ እግዚአብሔር የለም በእነ መሐመድ በሰው አስተሳሰብ በተሰራች በእስልምና ቤት እግዚአብሔር የለም እግዚአብሔር ያለ በደሙ የመሰረታት ያነጻት ያጸናት ለብዙዎች መድኃኒት አድርጎ ለሰማይ መንገድ አድርጎ የሰራት ቤታችን ይቺ ቤት እውነተኛ መቅደሱ ነች በዚህች መቅደስ ውስጥ ኖረን እንድንሞት አምላካችን ለሁላችንም ይፍቀደልን ሶስተኛና የመጨረሻ እግዚአብሔር ሰው በሰራው ቤት አይኖርም ማለት እግዚአብሔር በሰው አሰራር በተገኘ ምራዊ ነገር ውስጥ አለ ማለታችን አይደለም ግን ሰው ያልሰራው በተባለው በመስቀሉ ይገኛል ማለታችን ነው በምን ይገኛል ማለታችን ነው በመስቀሉ ነው የሚገኘው ቅዱስ ዳዊት በመዝሙር 33 ቁጥር 7 ላይ እንደነገረን እግዚአብሔር ለሚፈሩ ሰዎች ምልክትን ሰጣቸው ተብሎ ለሁላችን ምልክት የተደረገችው መስቀል ክርስቶስ የሚገኝባት እውነተኛ ቤቱ ነች ይህችን መስቀል ሊቃውንተ ቤተክርስቲያን ቅድስተ ቅዱሳኑ የመስቀል ምልክት ነው ይላሉ በዚህ በዕብራውያን መልእክቱ ቅዱስ ጳውሎስ ሲነግረን በዕብራውያን መልእክቱ መስቀልን ሰው ያልሰራ ቤት ይላታል ዕብራውያን ምዕራፍ 9 ቁጥር 11 ላይ እንዲህ የሚል ቃል ታገኛላችሁ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በሰው እጆችም ባልተሰራች መቅደስ ይላል
በዚህም ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት ገባ ይላል። ስንት ጊዜ አንድ ጊዜ በመስቀል ሞቶ ለሁላችን ሕይወትን ሰበከን። በዛሬው ዕለት የምናነሳው በዓል ይሄ ነው። በመስቀሉ የተደረገልን ቤዛነት ከጨለማ ወደ ሕይወት የመጣንበት ሞትን እንፈራ የነበረ ሞቶይ መግያ ወዴት አለ ብለን የምንናገርበትን ኃይል ያገኘንበት በብሉይ ኪዳን ሰዎች ጽድቅን ቢሰሩ ኃጢአት መጨረሻቸው ሲኦል ነበር። በአዲስ ኪዳን በመስቀሉ ሞት ግን ክርስቶስ ሁላችንን ለገነት እንግዳዎች አድርጎ ጠራን። ይህች የተሰራበት ቤቱ መስቀል ነች። በመስቀል ሞት ለዓለም ነፃነትን ክርስቶስ ሰብኮልናል። ምን ሰበከልን? መልሱልኝ። ምን ሰበከልን? ይፈራ የነበረ የአዳም ሰውነት በክርስቶስ ሞትና ትንሣኤ ለሁላችን በረከትና ጥባት ተሰጠን። ይህቺ መስቀል ሰው ያልገባባት ቤት ተብላለች። ልብ በሉ። በዚች በመስቀል ውስጥ ነው ድሮ መስቀልን ይንቁ የነበሩ ሰዎች ዛሬ በእጃቸው መስቀል ይዘው መናገር ጀምረዋል። ድሮ መስቀል አያስፈልግም የሚሉ የነበሩ ሰዎች ዛሬ በመስቀል ሞት ግን ለሁላችን ሰላማችን እንደተሰጠን ሲያውቁ ወደዚህች እውነተኛይቱ በረት መምጣት ጀምረዋል። አንድ ጊዜ በመስቀል ሞት ሁላችንን ታርቆናል። ምን ብሎናል? ሁላችንን ታረቀን። እስቲ በሉ አይዟችሁ መልሱ እንጂ ታርቆናል። አንድ ጊዜ በመስቀል ሞት ለመጀመሪያ ጊዜ ተንሥኡ የሚለው ዜማ የተዜመባት በዕፀ መስቀሉ የተደረገባት ነች። ቅዱስ ያሬድ ይህንንም በድጓው ላይ በደንብ ሲያመጣው ሊቃውንቱም ያስማሙታል። ልብ በሉ። ክርስቶስ እንደ አምላክነቱ በመስቀል ተሰቅሎ ሳለ ክርስቶስን በእሳት ዠንዠር ዲያብሎስን በእሳት ዠንዠር በነፋስ አውታር አሰረው ይላል። ለቆላሲስ በላከው መልእክቱ ቅዱስ ጳውሎስ ምዕራፍ 2 ቁጥር 16 ላይ ታገኙታላችሁ። አሰረው ይላል። ቀጥታ ወደ ምን ሄደ ክርስቶስ? ወደ ሲኦል። አዳም ከሲኦል ሆኖ ያቺን የተስፋውን ቃል 5500 ዘመንን ይጠብቅ ነበረ። ያቺ በገነት ያለችን ብርሃን የክርስቶስን ብርሃን በተመለከተ ሰዓት በልዑል ዜማ ያውም በእዝል ዜማ ይላሉ ሊቃውንቱ ተንሥኡ ለጸሎት ብሎ በሲኦል ያለውን ነፍስ ሁሉ ቀሰቀሰ። ዛሬ ዲያቆኑ ተንሥኡ ይላል አይደለም? ቅድምም ሲል ነበረ ተንሥኡ ለጸሎት ብሎ ቀሰቀሳቸው ይላል። ክርስቶስም የተወጋጁን እያሳየ ወደ እነርሱ መጣ። ሰላም ለኩልክሙ ብሎ ሰበካቸው። በመስቀል ሞት ክርስቶስ ለሁላችን ሰላምን ሰበከ። ጎስቋላ የነበረ ማንነታችን በመስቀል ሞት እውነተኛ ሕይወት እንዲኖረን አድርጎ አነሳን። ተጥለን ከነበርንበት ሲኦል በመስቀል ሞት ወደ ገነት ሕይወት ጠራን። ይህች ሕይወት የሚገኝባት መቅደሳችን ይህች መቅደስ ነች። እባካችሁ ዛሬ ብዙዎች ከሃይማኖት የሚወጡ ሰዎችን እንሰማለን። የሚደንቃችሁ በየዕለቱ ብዙዎች ወደዚህች ኦርቶዶክሳዊ ቤተክርስቲያን ይደመራሉ። አንዳንድ ሰነፎች ግን በጥቂት ነገር እየታለሉ ከቤተክርስቲያን ይወጣሉ። ከዚህች ቤተክርስቲያን ሳንወጣ እስከ መጨረሻው የምንጸናባት የምንድንባት እውነተኛ ቤት ሆና የተሰጠችን ይህች መቅደስ ነች። እግዚአብሔር ሰው በሰራው ቤት አይኖርም ስንል ሶስቱን ነገር ማንሳታችን ነው። የመጀመሪያው ሰው ያልሰራት ቤት የተባለች ድንግል ማርያም ነች። ሁለተኛ ሰው ያልሰራት ቤት የተባለች ሃይማኖታችን ነች። ይህች ሃይማኖት በሰው አይምሮ በሰው ግኝት በሳንሳዊ ምርምር ወይም ነገሌ ጀመሯት የምንል አይደለችም። በብሉይ በእነ አዳም ዘመን የተሰበከች ኋላም በክርስቶስ ተመስርታ ለሁላችን ሕይወትና መንገድ ሆና የተሰጠችን በዚህች መቅደስ ውስጥ ክርስቶስ ይገኝባት ማለታችን ነው። ሶስተኛ መስቀሉ ለእኛ ብርሃን ሆኖ የተሰጠን ሰው ያልሰራው የተባለው በእጅም ያልተሰራ የተባለች እውነተኛ መቅደስና ብርሃናችን ይህች መስቀል ነች። በዚህ መስቀል ውስጥ ስንኖር ሊቃውንቱ ብዙ ምስጢር እያነሱ ይመግቡናል። ተርበን ለነበርን ምግብ፣ ወድቀን ነበር መነሳት፣ ታመን ለነበርን ድህነት፣ በጨለማ ላለን ብርሃን የምናገኝባት ቤተክርስቲያናችን እውነተኛ አንድ ሆና የተሰጠችን በሰማይና በምድር ያለች መሰላል ሆና የተሰጠችን ለሰማይቱ ዋነኛይቱ ለመንግስተ ሰማያት ምሳሌ ሆና በምድር የተሰጠች እንባሲያችን ይህች ቤተ መቅደስ ነች። በዚህ ቤተ መቅደስ ጸንተው ከሚከብሩት አምላካችን ለሁላችንም ያደርግልን። ይው አንዳንድ የጨነቃችሁ ነገር ካለ ኑና ንስሐ አባቶቻችሁን አማክሯቸው። ጨርሻለሁ።
ንስሐ አባቶቻችሁን ካህናቱን እንዲህ ስታዩዋቸው እንደኛ ተራሰው አድርጋችሁ አትቁጠሯቸው። እውነተኛ መድኃኒት በእጃቸው የሚያደርግላቸው እግዚአብሔር ካህናትን እኛን ስለሚወደን ነው ለኛ የሰጠን። አንድ ምሳሌ አንስቼ ትምህርቴን ጠቀልላለሁ። አንድ ልጅ ነበር ይባላል። በዚህ በጣሊያኖች ኢትዮጵያ በመጡበት ዘመን ያደርጉት የነበረበት እና መንገድ ያሰሩና በወር አንድ ትሬዛ ነው የሚሰጧቸው። ማርትሬዛ የሚባል አለ። እኔ እንኳን አልደረስኩበትም አሳይተውኛል። በወር ማርትሬዛ አንድ ነው የሚሰጠው። 4 ዓመት ማርትሬዝ ማነው 4 ዓመት ሙሉ እየሰራ ያጠራቀመውን ማርትሬዛ እየቆጠረ ሳለ ከገጠር ሰው መጣበትና እገሌ የሚባለው አጎት ሞቷል፣ ወደ እርሱ ና ተባለ። መቅበር አለበት ተባለ። ያን ጊዜ ማርትሬዛውን ሰብስቦ ንግድ ባንክ እንዳያስገባ ንግድ ባንክም አልተመሰረተም። ለሰው እንዳይሰጠው ማመን አልፈለገም። ጓደኞቹንም ማንንም አላመነም። መጨረሻ ላይ ያለችው አማራጭ የማርን ቅብ አዘጋጀና ማሩን በሙሉ አውጥቶ ያንን ማርትሬዛ ቀበረና ከላዩ ጥቂት ማር አድርጎ ጓደኛው ቤት አንኳኳና እባክህን እገሌ የሚባል ዘመዴ ስለሞተ ይሄን ማር አንተ ጋር አስቀምጥልኝ አለው። ይሄንን ምን መልሱልኝ አይዟችሁ፣ ይሄንን ምን አንተ ጋር አስቀምጥልኝ ብሎ ሰጠ። ታዲያ ተነስቶ ሰውየው በነገታ ጉዞ ሲሄድ ሚስትየው ለካ እርጉዝ ነች። ባልጠፋ ነገር ምን አማራት? ማር ለሊት 6 ሰዓት ተነስታ በጨለማ ማር አምጣ ባልየውን ጭንቅ። ኧረ እባክሽ በዚህ ጨለማ ከየት ነው ማመጣው? ማር ካላመጣ ዛሬውኑ ፈትቼ ነው ማድረው። ጭንቅ ነው። ከየት ላምጣ? ጅብ ይበላኛል። አይሆንም አምጣ ትለዋለች። ምን አስበሽ ነው ይላታል። የተቀመጠ ማር አለ አይደል ማምጣው አለች። እንደሱ ቀድመሽ አትነግሪኝም ታዲያ እንዴ? እሱን በልተን ነገ እንተካለን ብላ ሚስትየው ስትበላ እሱን እንደማገዝ ብሎ መብላት ጀመረ። ከላይ የተቀመጠው ማር አለቀና ምን መውጣት ጀመረ? ማርትሬዛው ብቅ ሲል ይሄ ሰላቶ ሌባ ለካ ሊፈትነን ፈልጎ ነው ብሎ ገንዘቡን ሙሉ ሰበሰበና አስቀምጠው በነገታው ማር ገዝተው ሞልተው ጠብቁት። ከ21 ቀን በኋላ ሰውየው ሲመጣ ነገር ዓለሙ ሙሉ ማር ተሞልቷል። እንደገባ ቤቱም አልገባም። አንኳኳና ምንድነው ስጡኝ ያለው? ማሪን ምንድነው ያስቀመጠው? ማር አስቀምጧል። ማሪን ስጡኝ አለ። እንካው ሰድ ብሎ ማሩን ሰጠት። ቤት እንደገባ ያንን ማር ቢቆፍሮ በማንኪያ ቢለው ማር ነው። አጦ ዘግዝቆ ቢመለከተው ማር ነው። ሄዶ ማርትሬዛ ነበር ውስጡ። እንደው ካገኛችሁ መልሱልኝ። እኛ ማሩን እንጂ ትሬዛውን አላየንም ማለት ነው። ጭንቅ ነው። አሁን ፍርድ ቤት ሄዶ እንዳይከስ ማስረጃ አምጣ መስካሪ ሊባል ነው። ማን ምስክር ይሆናል? ማልቀስ ጀመረ። ሲያለቅስ ኋላ ትንሽ ልቡ በርታ ሲልለት ቤተክርስቲያንን አሰበ። ማንን አሰበ? እስቲ ቤተክርስቲያን እጄ ጸሎት ላድርጋለና ቤተክርስቲያን ሲመጡ ንስሐ አባቱ ሊቁ ተክለ አልፋ ናቸው። ሊቁ ተክለ አልፋ እግራቸው ላይ ወድቆ ስቅስቅ ብሎ እያለቀሰ አባቴ ጉዶን ኩሎት 4 ዓመት የሰራውት ማርትሬዛ ወርቁ እንዳለ ተበልቻለሁ። እንዲህ አድርጎ እኮ ጉድ ሰሩኝ ምን ላድርግ አላቸው። ለዚህ ነው የተጨነቀው። መፍትሄ እኮ አይጠፋም ማለት ነው። ካህናት መጣችሁ ኃጢያታችሁን ስትናዘዙት እናንተ ወስላታ ሌባ ይሁሉ ነገር ሰራችሁ አይሉ ይላሉ እንዴ? አይሉ። ይሄማ ለእግዚአብሔር አይደለም ይሉት። እኮ ለእግዚአብሔር ቀላል። እኛ ንስሐችንን መናገር እንጂ የከበደን መፍትሄው እኮ ነበር። ይሄ ሰው ይሄን ሲነግሩ ቀለለው። ይሄማ በእግዚአብሔር ፊት መልስ አለው አትጨነቅ አሉት። በእውነት መልስ እንዳገኘ ያልደስ አለው። እና እንዴት ነው መፍትሄው? በክረምት ፍርድ የለም። መስከረም 16 ግን ሸንጎ ቀጥር ያለው እነሱንም እናንተም ትመጣላችኋልና ሸኙ። አይደርስ የለ በጭንቅ መስከረም 16 ደረሰችለት። መስከረም 16 እንደመጣች ሰው ሁሉ ያንን ታሪክ ስለሚያውቅ በቅኔ ሲያሾምሮ ቆይቷል። ክረምቱን ተሰብስቦ እዛ የተባለው ቦታ ላይ ተገኘ። ዛሬ ሸንጎ ነው ተብሏል። ሁሉም ተቀምጧል። ሊቁ ተክለ አልፋም እዚህ ተቀምጧል። ከሳሽ በግራ ተከሳሽ በቀኝ ቆመዋል። አሁን ዛሬ መፍትሄ ምን ሰጥ ነው አሉ። ለካሳቸው ቅኔ አዋቂ ድንቅ ሰው ናቸው። ትንሽዬ ዳስ ነገር ጥለው ውስጡ ሳጥን አስቀምጠዋል። ከፊት ለፊት ደግሞ የእመቤታችንን ስዕል አስቀምጠዋል። አሁን መፍትሄ ሊሰጥ ነው። ፍርዱ እንዲህ ነው። አንተ ተበድያለሁ ተወስዶብኛል ብለሃል። ውስጥ ትገባና ሳጥን አለ ተሸክመ ትወጣለህ አሉት። ምን አለ? ሳጥን አለ ተሸክመ ትወጣለህ።
ከተሸከምክ እውነተኛ አንተ ነህ ካልተሸከምክ ግን እነሱ ገብተው ይሸከማሉ ከተሸከሙ እውነተኞች እነሱ ናቸው አለ አይሄማ እንደው ጥሩ እንደው ስፖርተኛም ነኝ ሲሰራ ቆይቻለሁ አለና ሲገባ ሳጥኑ ሊያነሳና ቢሎኬት ይምጣ ቢሞክር የለም ሶስተኛ ቢሞክር የለም ማልቀስ ጀመረ ቀና ሲል የማንን ስላየ የእመቤታችን አንቺ ድንግል ማርያም እንደው ገንዘቤ ሲወሰድ ቅሪዳ እንደው ቅራይልሽ እንደው እንዲ 4 ዓመት ለፍቼ የተወሰደብኝን ገንዘብ መልሽ ያላል እባክሽ ጉልበት ስጭኝና ተሸክም ይሉታ አለ ዝቅ ብሎ ሊያነሳ ቢሞክር የለም ያንዳንድ ሰው ጸሎት እንዲ ነው ጣጣ ተመርቶ ከሳት መርካቶ አለ ጧት ጠይቆ ከእንደው እዛው እንዲሰጠው ናቢል ከየትምጣ ጉልበት ናቢል ይሄው ጉልበት አልሰጠሽኝም ግን ገንዘቡ የኔ እንደሆነ ወቂ ብሏት ወጣ ሲወጣ ያለቀሰ ነው የወጣው እነዛ ሰዎች ደስ አላቸው ለካ እመቤቴ ለኛ ልሰጠን አስባ ነው እንዴ ያሉ ናንተ ተከሳሽ ግባና ሳጥኑን ተሸከም ተባለ ሳጥኑን ሊሸከም ቢሞክር ጉልበት የለም ቢለው አይነሳ ቀና ሲል የማንን ስላየ እንደመቤታ አንቺ ድንግል ማርያምን ይሄ ገንዘብ የኔ አይደለም ግን እንደው ልጄ ላሳድግበት ተባክሽ ጉልበት ስጪኝ አለ እንደው ተሸክሜ ልውጣ ልጄ ላሳድግበት ተባክሽ እንደው ይሄንን ተሸክሜ እንደወጥ ግማሹን አስራት በኩራት አርጌ ይሰጣለሁ አለ አንዳንድ ሰው ገጥማቸው አይቅም ሌባ እኔ እኮ በሚካኤል ቀን አልሰርቅም የሚል ሰው ገጥማቸው አይቅም ሌባ ሚካኤልን አታስገባ ካልሰረክ ራስን ችል ተግባብተናል አሁን እኛ ሰፈር አሉ እንደ መርካቶ ልጅ ነኝና እኔ በተክልዬ ቀን አልሰርቅም ይላል ተክልዬን አታስገባ እዛው ራስን ችለ ሰረክ እንደው ጉልበት ከሰጠሽ ግማሹን ላንቺ ይሰጣለሁ ግን ይሄ የማን ገንዘብ አይደለም የኔ ገንዘብ አይደለም ማርያምን አለና ሊሸከም ቢሞክር የለም ሲወጣ ሰው ሁሉ ማጉረምረም ጀመረ እንዴት ያለ መፍትሄ ሊሰጠን ነው የቄስ ሊጫወትብን ነው ወይ የሰበሰበው ብለ ያንጎራጉራሉ መልሱ እንደዚህ ነው አላቸው ለካ ነገር ይው አይደለም ለአንድ ለአራትም ከባድ ነው 4 ሰዎች ገብተው ተሸከሙ ተብሎ ሲወጡ ወፋፍራም ናቸው እንደኔ ቀጭናል ተሸክመው ሲወጡ እለቱን የቀደሰው ዲያቆን ውስጥ ተኝቷል ሳጥን ውስጥ ተኝቷል ምን ሰማ አሉት ታግማባና አይደል ምን ሰማ ለካ ጸሎቱ ላይ አይደለም እዛኔ ተሰማ የመጀመሪያው ገብቶ የኔ ነው ገንዘቡ መልሽ ሲል ሰምቻለሁ ሁለተኛው የኔም ገንዘብ አይደለም ደሞዝ ባክሽ ስጪኝ ሲል ሰምቻ አንተና ሌባው በልመልስ ተብሎ ተሰጠ ይባላል ካህናቶቻችን እንዲያለ ጠቢቦች ናቸው እውነተኛ ጠቢባን ያሉባት ቤተክርስቲያንን ለኛ እናት አድርጎ የሰጠን ስሙ የተመሰገነ ይሁን ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን